የኔ ስም አብነት ይባላል። ያንቺ ስም ማን ነው የሚባለው? ማሜ ተረፈ ይባላል። ምን ያህል ጊዜ ሆነሽ እንዴ ከታመምሽ? 10 ዓመት ሊሞላኝ ነው። መጀመሪያ ደህና ነበርኩኝ። አይዞሽ እና መንቀሳቀስ መራመድ አልችልም። አንድ የእናቴ ልጅ አለች። አሁን ሌላ ሀገር ነው የምትኖር። እሷ ናት የምታነሳኝ የምታስቀምጠኝ። እሷ ደግሞ አሁን በስራ ምክንያት ሌላ ሀገር ነው ያለችው። እንደው የኔ እናት ምን እናግዝሽ? በጣም የሚቸግርሽ ነገር ምንድነው? በምን ከጎንሽ መሆን እንችላለን? እናቴ ናት አጠገቤ ላይ ያለችው። እናቴም ያው በሽተኛ ናት። ያማታል፣ አንዳንዴ ያማታል። እሷም ደረቅ እንጀራ ገበያ ነው የምትነግደው። ዊልቸር ገዛለሁ ብል በጣም ብዙ ብር ነው። መግዛትም ማይቻል ነገር ነው። እሺ የኔ እናት አቅማችን የሚችለውን እናደርጋለን። እዚህ መኪና ውስጥ አንድ ያዝነው ዕቃ አለ፣ ይዤልሽ ልምጣ። እሺ የኔ እናት እሺ። መልእክቱን ለአንቺ እንዲያደርስ የላኩት ካናዳ አድማንታን የሚኖሩ ኢትዮጵያውያን በወንድማችን ግርማ በኩል የላኩት አደራ ነው። እነሱ መርቂያቸው አስባችሁልኝ ካላችሁበት ለኔ ብላችሁ ይሄንን ለላካችሁ ጌታ ኢየሱስ ቀንና ማታ ይጠብቃችሁ። አሜን። እግዚአብሔር ከእናንተ ጋር ይሁን። አሜን። እግዚአብሔር በሰጣችሁበት ቦታ ብዙ ነገር ተካላችሁ። ተባረኩ። አሜን። እኔ እናት ከዚህ በኋላ አቅማችን በሚችለው ሁሉ እየመጣን እናግዝሻለን። እሺ እኔ እናት በጣም ነው የምወድሽ፣ በጣም ነው የማከብርሽ። አይዞሽ እኔ እናት።